وهو الله لا إله إلا هو له الحمد في الأولى والآخرة. بسم الله الرحمن الرحيم. الحمد لله الواحد الأحد الفرد الصمد الذي لم يلد ولم يولد ولم يكن له كفوا أحد. نحمده ونشكره حمدا لا ينفد أفضل ما ينبغي أن يحمد، ونشهد أن لا إله إلا الله وحده لا شريك له تنزه عن الشركاء وتفرد. الحمد لله المتفرد بصفات الكمال والجمال والجلال، نحمده ونشكره ونشهد أن لا إله إلا الله وحده لا شريك له في ألوهيته ولا ند له في ربوبيته ولا مثيل له في أسمائه وصفاته، كما قال تعالى: ليس كمثله شيء وهو السميع البصير. وأشهد أن محمدا عبده ورسوله المبعوث رحمة للعالمين، أرسله الله بالهدى ودين الحق ليخرج الناس من عبادة العباد إلى عبادة رب العباد، ومن جور الأديان إلى عدل الإسلام، ومن ضيق الدنيا إلى سعة الدنيا والآخرة، فصلوات ربي وسلامه عليه وعلى آله وصحبه أجمعين. أما بعد، يا أحبابنا الكرام، نحييكم بتحية الإسلام وبتحية أهل دار السلام، على وهي السلام عليكم ورحمة الله تعالى وبركاته. فاليوم وددنا أن نؤدي إليكم موضعا يخبركم كيف نعرف رب العالمين. نخبركم بهذا الموضوع مسألة أهمية التي تجب علينا معرفتها مع الأدلة الشرعية، طالبا من المولى الأجر والقبول والثواب. ولكي يتحقق الإيمان بربوبية الله ينبغي علينا أن نعرف مسألة كيف عرفت ربك، لأن صفة البشر لا يؤمن إلا بما يعرفه. بسم الله. የተከበራችሁ ወላጆች እና ውድ ተጋባዥ እንግዶቻችን፣ ዛሬ እናንተ ፊት የተሰየምነው ስለ አንድ ወሳኝና አንገብጋቢ ስለሆነ መስአላ ልናነሳ ይሆናል ማለት ነው። እሱ ምን ይሰኛል? ከይፈ አረፍተ ረበክ አው ከይፈ ናዕሪፉ ረበል ዓለሚን፣ የዓለማቱ ጌታ ማን ነው፣ እሱንስ በምን አወቅከው የሚለውን ምናነሳ ይሆናል ማለት ነው። ምናልባት ይሄ መስአላ ለእኛ አዲስ ላይሆን ይችላል። ይሄ ግልጽ የሆነ ነገር አላህ ነው ጌታችን፣ እሱ ደግሞ እንዴት አናውቀውም ልንል እንችላለን። ነገር ግን ወላኪን ሀል ናዕሪፉ ላህ ሐቀን፣ የእውነታ አላህን ስብሓነሁ ወተዓላ እናውቀዋለን? አላህን ስብሓነሁ ወተዓላ የእውነታ ያወቀ ሰው አላህ ያዘዘውን ሲጥስና አላህ የከለከለውን ሳይከለከል ሲቀር አይታይም። ምክንያቱም አላህን የእውነት የሚያውቁ ሰዎች ለአላህ ታዛዥ ነው የሚሆኑት ማለት ነው። እና ይህ ባህሪ በእኛ ላይ ይታያል ወይ? ስለዚህ ይህ መስአላ በጣም አሳሳቢ ይሆናል ማለት ነው። እንዲሁም በአላህ ስብሓነሁ ወተዓላ ጌትነት አምነናል የሚባለው መች ነው ከተባለ በዋነኝነት መስአለቱ ከይፈ አረፍተ ረበክ የምናውቅ ጊዜ ነው። ለምን ከተባለ የሰው ልጅ በሚያውቀው ነው እንጂ የሚያምነው በማያውቀው አያምንም። ስለዚህ ከመጀመሪያ ከመሰረቱ ስንጀምር ማዕነ ረብ ማየት አለብን። ማዕነ ረብ ወንድሜ ሀይደር ያብራራላችኋል። ቢስሚላህ። ጥያቄው ረብ ማለት ምን ማለት ነው? ባጭሩ ሳብራራው ረብ ማለት አረቡ ሁወል ማዕቡድ፣ ረብ ማለት ነፍስ ልታመልከው የሚገባው ምንድነው? ነፍስ ልታመልከው የሚገባው አካል በአጠቃላይ ረብ ይባላል ማለት ነው። በቃ ይህም ደግሞ ማን ነው ከተባለ አላህ ሱብሓነሁ ወተዓላ ነው ማለት ነው። ሼክ ሙሐመድ ኢብን አብዱልዋሃብ በኪታብ ኡሱል ሰላሳ የሼክ ኢብኑ ከሲር ረሒመሁላህ ንግግራቸውን አካተውበት ይገኛል። ይህም ንግግር ምን ይላል? አልኻሊቁ ሊሃዚሂ አልአሽያ ሁወል ሙስተሒቁ ሊልዒባዳ፣ ለእነዚህ ሁሉ ነገሮች በገሃዱ ላይ ለምናያቸው በዚህች ዓለም ላይ ለምናያቸው ሁሉም ነገሮች የፈጠረው አካል ለዒባዳ የተገባ ነው ብሏል። ይህም ደግሞ የፈጠረው አካል አላህ ነውና ለዒባዳ የተገባው አላህ ነው ማለት ነው። በአጭሩ ረብ ማለት ማዕቡድ ማለት ነው እንጂ አንዳንድ ሰዎች እንደሚሉት አልራዚቅ፣ አልኻሊቅ፣ አልማሊክ ብለን አንደመድበውም ማለት ነው። ረብ ማለት ማዕቡድ ማለት ነው ማለት ነው። ይህንን ማንልበት ምክንያት ማለትም አረብ ሁወል ኻሊቅ ሁወል ራዚቅ ማንልበት ያሉበት ምክንያት እነሱ ከሌላ ሰው ጋር ማለትም ከአላህ ስብሓነሁ ወተዓላ ሌላ ሰው እንዲያጋሩ ማለትም ሌላ ሰው መጥራት እንዲያመቻችላቸው ነው ምን ያሉት አረብ ሁወል ኻሊቅ ወራዚቅ ያሉበት ምክንያት ይህ ነው። ቢስሚላህ። እና አሁን ደግሞ ወንድም ሁሴን
መደሊሉ ሊውጁብ ማዕሪፈቲላህ ሚለውን ያብራራልናል። በዛውም አክሎ ደግሞ ከይፈ ነዕሪፉ ረበል ዓለሚን ከይፈ ዓረፍተ ረበክ ሚለውን ዋናውን መስአላውን በደንብ ግልጽ አድርጎ ያብራራልናል ማለት ነው። ቢስሚላህ የመጀመሪያው ጥያቄ መደሊሉ ሊውጁብ ማዕሪፈቲ ረቢል ዓለሚን ማስረጃችን ምንድነው? አላህ ሱብሓነሁ ወተዓላ ማወቃችን ግድ መሆኑን ከተባለ መጀመሪያ ማወቅ ያለብን ሸሪዓችን ራሱ በእኛ ላይ በአቅመ አዳምና በአቅመ ሔዋን የደረሱ ሰዎች ላይ አላህ ሱብሓነሁ ወተዓላ ማወቅ ግድ አስደርጓል። ይህም ማወቅ ዝም ብሎ ማወቅ ሳይሆን ማዕሪፈተን የቂንየተን ጃዚማ ቁርጥ ያለች በእርግጠኝነት የሆነችን ማወቅ ነው ግድ ያስደረገብን። በምን ከተባለ ማስረጃ አለን? አዎ አለን። እሱም ደግሞ ከቁርአን የምናገኘው ማስረጃ ሲሆን እሱም አላህ ምን ብሎ ተናግሯል? ፈዕለም አነሁ ላ ኢላሃ ኢለላህ ፈዕለም አነሁ ላ ኢላሃ ኢለላህ ሲል فاعلم أيها النبي أنت نبي هو أوك أنه لا إله إلا الله أي أنه لا معبود بحق إلا الله بحقك الله وجي من ملك أملاك يلي مهون أوك مالتنا ابن كثير إننا يفسر من بلاد باجروا إيه نجر إخبار بأنه لا إله إلا الله كالله سبحانه وتعالى وجي بحق من ملك أملاك يلي مهون من ناقرنا إيه دمو كمني مدبال توحيد الألوهية يبالو مالتهم ويم توحيد الطلب يبالال توحيد العبادة يبالال وله أسماء عديدة بزو سموتهم كمنورات شو باشاقر من دنهم يبالو توحيد الألوهية اسم دمو إفراد الله بالعبادة الله سبحانه وتعالى ببتشينينة مملكنا عندنا تياكي مالس إيسيون ولتنيا دمو كيف نعرف رب العالمين وأنه مسألة يتنسانو كزيسيون كيف نعرف رب العالمين سير ባጭሩ አንድ ሰው ቢአያቲሂ ወመኽሉቃቲሂ ማለት ይችላል። በምን ከተባለ በአናቅስቶቹና በፍጥረታቶቹ። እሺ እነዚህ መኽሉቃት ወይም አያት የሚሉን ስናብራራቸው መጀመሪያ ከአያት ስንጀምር አልአያት የሚለው ጀምዑ አያ ጀምዑ አያ አልአያት ለብዙ ሲሆን በንጥል ደግሞ አያ ነው። እሱም ደግሞ በሉጋ ካየን አልዓላማ ምልክት አያ ከተባለ አንድ ነገር የሚያመላክትልን ምልክት ማለት ነው። እንዲሁም ማወቅ ያለብን አያቱላህ እዚህ ጋር የተፈለገበት ሙራዱ ምንድነው ከተባለ አላህ ላይ ታመላክተናለች። ይሄ አያቱን ቁርአንያ ናቸው ማለት ነው። ከዚህ ጋር ደግሞ አንድ ሰው አሁን በዚህ አላህን ካወቀ የማያውቀው ሰው በምን ይወድቃል? بماذا يقع الذي لا يعرف ربه الله سبحانه وتعالى ما يقول من وسط يودقال كتباله حيدر يبرر لنا معناتنا بسم الله አላህን የማያውቅ ሰው በምን ላይ ይወድቃል? እና በዛውም ላይ ደግሞ አክለን አላህን ሱብሓነሁ ወተዓላ ሲያወቀ ሰው ምን አይነት ፈድል ይኖረዋል፣ ምን ያገኛል ቢለው እናብራራለን ማለት ነው። እና ይህንንም ባጭሩ ስገልጽላችሁ አላህን ያላወቀ ሰው ባጭሩ عدم معرفة الله أكبر سبب من أسباب ألا يصل إلى قلوبنا بقع النور والعمل والتفاؤل ወደ ቀልባችን የእስልምና ኑር ወይም ደግሞ ኑር ብርሃን በአጠቃላይ እንዳይደርስ ምንድነው ትልቁ መንስኤ የሚባለው ምንድነው? አላህን አለማወቅ ነው ማለት ነው። እና አላህን ካለማወቅ የመጣ እንግዲህ በቃ ባጭሩ አንድ ሰው ወደ ኩፍር ውስጥ ይገባል ማለት ነው። እና አላህን ያላወቀ ሰው አላህን ለማመጽ ቅርብ ነው ማለት ነው። አላህን ያላወቀ ሰው አላህን በማመጽ ላይ ቅርብ ነው። አላህ ያዘዛቸውን ትእዛዛቶች በማይሰራ ሰዓት፣ ሰላቱን በማይሰግድ ሰዓት፣ ጾም በማይጾም ሰዓት፣ በእነዚህ ሰዓቶች በአጠቃላይ ምንም ውስጡ ላይ የሚፈጠርበት ድንጋጤ አይኖርም። ምክንያቱም አላህን አያውቅምና የአላህን ቅጣት ስለማያውቅ ማለት ነው። አሁን ለምሳሌ በምሳሌ ስናየው አንድ ሰው የሆነ ንጉስ ከሰደበ ወይ የሆነ ንጉስ ከዘለፈ ይህ ምክንያቱ የሚኖረው ያ ሰውዬ አንድ ነገር ብቻ ነው። እሱም ንጉስ መሆኑን አለማወቁ ነው። ምክንያቱም ንጉስ መሆኑን ቢያውቅና ቢረዳ ኖሮ ያን ንጉስ አይሰድበውም ነበር። ምክንያቱም ንጉሱ ብዙ ወታደሮች አሉት። ስለዚህ በወታደሮቹ ያስገድለኛል ወይም ደግሞ ብዙ ቅጣት ይቀጣኛል ብሎ ያስባል። ስለዚህ ንጉሱን ለማመጽ ምን አይኖረውም፣ ትንሽ እንኳን አቅም አይኖረውም ማለት ነው። ስለዚህ አሁን ይሄን በአላህ ስናየው ደግሞ ይሄ እንግዲህ ንጉሱ ሰው ነው። አላህ ደግሞ ኻሊቁ ረብል ዓለሚን የሱ ቅጣት ደግሞ ከሁሉም ቅጣት በላይ አደገኛ ነው። እንደዛውም ሲመነዳም ደግሞ ከሁሉም በላይ ምንዳው ያማረ ነው ማለት ነው። ስለዚህ ይህ ሰው አላህን ለማመጽ ቅርብ ከሆነ አላህን አላወቀም ማለት ነው። አላህን ቢያውቅ ኖሮ የአላህን ቅጣት በማወቅ ምንድነው የአላህ የሚከለክለውን ነገር ይጠነቀቃል። ልክ እንደዚሁም አላህ ያዘዘውን ነገር ይታዘዛል ማለት ነው። እና ባጭሩ ይህ ሰው የተለያዩ ፈላስፎች የጻፉትን መጽሐፍ ወደ ማንበብ በመግባት ጭራሽ ጌታ የለም ወደሚለው የዘቀጠና የወረደ ሐሳብ በመሄድ ወደ ኩፍር ይገባል ወይም ወደ ሽርክ ይገባል። እዚህ ነገር ውስጥ ከገባ ደግሞ አደገኛ ነው። ይህ ማለት ምን ማለት ነው? ከዚህ ነገር ካልወጣ አላህ Subhanahu Wa Ta'ala እንግዲህ መቼም ቢሆን የማይምረው ቅጣት እንደሆነ ስለተናገረ ጀሃነም ውስጥ ላይወጣ ይገባል ማለት ነው። አላህ በቁርአኑ ላይ እንዳለው ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ
ሽርክ የሚባለውን ወንጀል አላህ ከነ አይመረውም በተውባ ነው ምናልባት እንኳን ከተማረ። ስለዚህ ይህ ሰው አላህን አለማወቁ እስከ አደረሰው ማለት ነው፣ እስከ ጀሃነም አደረሰው ማለት ነው። ለዚህም ነው ይህ መስአላ አንገብጋቢ የሆነው ማለት ነው። እና ባጭሩ ጥቅሙን ፈድሉን ስናይ አላህን ያወቀ ሰውስ ምን ያገኛል ቢለውን ስናይ አላህን ያወቀ ሰው ባጭሩ ከቀደሙ በተቃራኒ ነው ማለት ነው። ወንጀል ላይ አይወድቅም። ልክ እንደዚሁም ደግሞ አላህን ያዘዘውን ባጭሩ የአላህ ወልይ ለመሆን ቅርብ ነው ማለት ነው። የአላህ ወልይ እንዴት የአላህ ወልይ ለመሆን ቀረበ ከተባለ አላህ ሱብሓነሁ ወተዓላ በቁርአኑ ላይ እንዳለው የወልዮችን ሂና የዝኩሩ ሲፈተ አውሊያኢ አለዚነ አመኑ ወካኑ የተቁን ሁለት መስፈርት ብቻ ነው ያስቀመጠው። እነዚያ ያመኑትና አላህን የሚፈሩት ናቸው። ይህ ሰው አላህን ሲያቅ ደግሞ በአላህ ላይ ማመኑ እየጨመረና እየበረታ ልክ እንደዚሁም ደግሞ አላህን መፍራቱ እየጨመረ ይሄዳል ማለት ነው። ይህ ማለት ወልይ ለመሆን ይደርሳል ማለት ነው። ስለዚህ ፈድሉም እንደዛው ትልቅ ነው ማለት ነው። ያው በዚህ ይህን ይመስላል ያዘጋጀንላችሁ ፕሮግራም። ወአኺሩ ዳዕዋና አኒል ሐምዱሊላሂ ረቢል ዓለሚን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።